እሺ በዚህ ቪዲዮ የተለያዩ ሶሉሽን አፕሊኬሽኖችን እናያለን። መጀመሪያ ይሄን መውሰድ እንችላለን። ለምሳሌ ይህችን መውሰድ ኤ ስንል ናይን ሬስ ቱ ኤክስ ማይነስ 3 is equal to 27 raised to 3x raised to 3x ብለን እናደርጋለን። ይሄ መጀመሪያ ቤዙን እናመሳስላለን ማለት ነው። ቤዙ ከተመሳሰለ በኋላ ኤክስፖኔንቶችን እንወስድና እኩል አድርገን ኤክስን ዋጋ እንፈልጋለን ማለት ነው። ስለዚህ ኛዋ ናይን ማለት ናይን is equal to 3 ስኩዌር መቻል ስኳር 3 times 3 27 ማለት ደግሞ 27 ማለት 3 ኪዩብ ማለት ነው። 3 times 3 times 3 times 3 3 ጊዜ ማለት ነው። ስለዚህ ይችን በ9 እና በ27 ቦታ ሰብስቲቱት እናደርጋለን ማለት ነው። ስለዚህ 9 3 ስኩዌር እንላለን። እዚህ ጋር 3 ስኩዌር is equal to ይችን ብራኬት ውስጥ እናስገባታለን። ኤክስ ማይነስ is equal to ይሄኛው ደግሞ ኪዩብ ማለት ነው። 3 ኪዩብ ብራኬት ውስጥ 3x አሁን ቤዛችን ተመሳስሏል ማለት ነው። ይችኛዋን በዚህ ጋር ዲስትሪቢዩት እናደርጋታለን። 2x ማይነስ 2 ታይምስ 3 6 is equal to ያው እቺ ሬስቱ እንዳለ ይችን እንተዋታለን ማለት ነው። በዚህኛው 9x ትሆናለች ማለት ነው። 9x ሶ ይችኛው 9x አሻግረን መቀነስ እንችላለን ማለት ነው። 2x ማይነስ 9x is equal to 6 6 እቺ 6 ስትሻገር ፖዚቲቭ ስለምትሆን ማለት ነው። ስለዚህ ይችኛዋ 2x ማይነስ 9x is equal to minus 7x ይሆናል። minus 7x is equal to 6 over minus 7 over minus 7 then x ዋጋ ስንት አገኘን ማለት ነው? minus 6 over 7 x ቫልዩ እናገኛለን ማለት ነው። x ቫልዩ እንደዚህ ይሆናል። ሌላኛው ጥያቄ ይሄኛው ምን ይላል? ቢን ብንወስድ radical cube root of 3x cube root of 3 raised to x 3 raised to x is equal to 3 raised to 2x plus 5 ችን ምን እናደርጋለን? እቺ ኪዩብ ሩት ማለት 1 over 3 ነው። እቺኛው ማለት ነው። እቺ ኪዩብ ሩት ኦፍ 3 ማለት እቺ 1 over 3 ሬዝ ቱ ነው ታወጣለች ማለት ነው። እዚህ ጋር ላይ ያለው ቤዝ አለን። እዚህ ጋር ላይ 1 over 3 ምናምን ተወጣ ማለት ነው ኪዩብ ሩቷ። ስለዚህ እሷን ምን እናደርጋታለን? ይቺኛዋን ኪዩብ ሩቷን እናጠፋና 3 ሬዝ ቱ ኤክስ ብለን ከዚያ ይቺኛዋ 1 over 3 ነች ማለት ነው። 1 over 3 is equal to 3 raised to 2x plus 5 ሶ ይችን ስናባዛት ምን ትሆናለች? ይቺ ኤክስፖኔንቷ x over 3 ይሆናል ማለት ነው። x over 3 x over 3 is equal to 3 raised to 2x plus 5 ስለዚህ እኛዋን ተዋለን ቤዙን እንተውና ኤክስፖኔንቶችን እንወስዳለን ማለት ነው። ስለዚህ x over 3 is equal to 2x plus 5 then each over 1 ነው ክሪን ክሮስ ማድረግ እንችላለን። ክሪን ክሮስ መልቲፕሊኬሽን ኦቨር 1 ስላለው ክሪን ክሮስ መልቲፕሊኬሽን ማባዛት እንችላለን ማለት ነው። ስለዚህ እናባዛው ምን ይሆናል? x is equal to ይችኛዋን ዲስትሪቢዩት ስናደርጋት 6x ትሆናለች። 6x ማለት ሲደመር 15 so x minus 6x is equal to 15 ይችኛዋ minus 5x ትሆናለች። minus 5x is equal to 15 so over minus 5 x ዋጋ ስንት አገኘን ማለት ነው? minus 3 ይሆናል ማለት ነው። x value minus 3 ስንወስድ bracket of 2x plus 3
the whole square is equal to 3x minus 1 3x minus 1 the whole square። ስለዚህ ምን እናደርጋለን አሁን ይሄን ይችኛዋ ኤክስፖኔንቷ ተመሳሳይ ስለሆነች ቤዙን እንወስዳለን ማለት ነው። ቀላል ቤዟን እንወስድና እኩል አድርገን ኤክስን ቫልዩ እንፈልጋለን ማለት ነው። ለዚህኛዋ 2x plus 3 is equal to 3x minus 1 ይችኛዋን 3x አሻግረን እንቀንሳታለን። 2x minus 3x is equal to minus 1 ይችኛዋ ማይነስ ሆና ስትሻገር minus 3 ይችኛዋ minus x is equal to minus 4 ኦቨር ለማይነስ እናካፍላለን ለማይነስ እናካፍላለን የኤክስ ዋጋ ስንት እናገኘን ማለት ነው? ፖዚቲቭ 4 ይሆናል ማለት ነው። ፖዚቲቭ 4 ኦኬ ዲ ኦኬ 1 over 4 raised to x is equal to 16 is equal to 16 ኦኬ እቺ ምን እናደርጋለን አሁንም ይሄ ቤዙን እናመሳስላለን ማለት ነው። ቤዙን እናመሳስላለን ይችኛዋ ምን ትሆናለች? ይቺ 4 ወደ ላይ ስትወጣ ማይነስ ሆና የምትወጣው 1 over 4 means 1 over 4 means is equal to ምን ትሆናለች? 4 raised to minus 1 እንዲህ መሆን ትችላለች ማለት ነው። ማይነስ 1 እንደዚህ መሆን ስለምትችል ምን እናደርጋለን? ይሄን እዚህ ጋር ላይ 4 ማይነስ ኤክስ ትሆናለች ማለት ነው። እዚህ ኢኳል ቱ 16 ስለዚህ ቤዙን እናመሳስላለን። 4 ማለት 2 ስኩዌር ስለሆነ 2 ሬዝ ቱ 2 ስኩዌር ዘን ማይነስ ኤክስ አለች እዚህ ጋር ላይ እዚህ ኢኳል ቱ 16 ማለት ደግሞ 2 ሬዝ ቱ 3 2 ሬዝ ቱ 4 ማለት 2 ሬዝ ቱ 4 ማለት 16 ማለት 2 ሬዝ ቱ 4 ስለሆነ ስለዚህ እቺን እናባዛታለን ማለት 2 ሬዝ ቱ ማይነስ 2x is equal to 2 ሬዝ ቱ 4 ዘን ይሄኛው እንተውና ቤዙን ኤክስፖኔንቶችን ብቻ እንወስዳለን ማለት ማይነስ 2x is equal to 4 over minus 2 over minus 2 x is equal to minus 2 ይሆናል ማለት ነው። x value minus 2 ይሆናል። ኦኬ ሌላ one more question እቺን አንድ ጥያቄ አስፈላጊ ትመስለኛለች። እቺን እንሰራለን። okay 1 over 16 3x minus 1 is equal to 32 ይህኛውን እናደርጋለን ቤዝ እናመሳስላለን ማለት ነው። የዚች 1 over 16 ማለት 1 over 16 ማለት 16 raised to minus 1 እንደማለት ነው። ስለዚህ ይቺን ምን እናደርጋለን? ታርገን እዚህ ጋር ላይ ሰብስቲቱት እናደርጋለን እንጂ ማይነስ ማለት ነው። ስለዚህ ምን እናደርጋለን? እሱን 16 ማይነስ አለች ከዛ 3x ማይነስ 1 is equal to 32 ሶ እቺኛው ትሆናለች እቺ 2 raised to 4 ትሆናለች 2 raised to 4 ማይነስ ስላለ እዚህ ጋር ላይ 3x minus 1 is equal to 2 raised to 5 ይሆናል ማለት ነው። 32 ማለት 2 raised to 5 ነው። ስለዚህ እቺኛውን በዚህ ጋር ዲስትሪቢዩት እናደርጋታለን 2 raised to minus 12x plus 1 plus 4 sorry is equal to 2 raised to 5 ስለዚህ ቤዛችን ስለተመሳሰለ ኤክስፖኔንቶችን እንወስዳለን ማለት ነው። እንዳሉ minus 12x
+ 4 = 5። ስለዚህ ይችኛዋን ሻግረን መቀነስ እንችላለን ማለት ነው። -12x = 5 - 4 -12x = 1 over -12 so x ይሆናል -1 over 12 ይሆናል ማለት ነው። x ቫልዩ እንደዚህ ነው የሚሆነው። ይህን ይመስላል። ያልገባችሁ ጥያቄ ካለ ኮመንት ላይ መጠየቅ ትችላላችሁ። የሁላችሁን የምንመለስ ይሆናል። እንዲሁም ቀጥታ በላይቭ ኦንላይን ባላችሁበት ሀገር ሆናችሁ ኦንላይን መማር የምትፈልጉ ስፔሻል ቱቶሪያል አንደር ICS ፕሮግራም ተዘጋጅቶ ወርልድ ዋይድ እየተሰጠ ይገኛል። እኛን ቀጥታ ማግኘት የምትፈልጉ በቀጥታ በስልክ ቁጥር እየደወላችሁ ቴሌግራም፣ ዋትሳፕ ላይ ልታገኙ ትችላላችሁ ማለት ነው። ዋትሳፕ ላይ ወይም ቴሌግራም ላይ በስልክ ቁጥር 0971 900 600 ላይ ልታገኙ ትችላላችሁ። ቴሌግራም እና ዋትሳፕ ላይ ሀገር ውስጥ ያላችሁን ቀጥታ በመደወል መመዝገብ ትችላላችሁ ማለት ነው። ተመዝግባችሁ ቀጥታ የምትፈልጉትን ኦንላይን በጉግል ሚት እና በዙም ነው የሚሰጠው። እዛ ላይ ስፔሻል የሆነ ለፈተና ተብሎ ስፔሻል የሚሰጥ ጥናት ይኖራል። ስፔሻል ተብሎ ለአሳይመንት ለተለያዩ ፕሮጀክቶች የሚሰጥ ይኖራል። እንዲሁም ለ12ኛ ክፍል ፈተና ስፔሻል ፎር ኤግዛሚኔሽን ፎር ዩኤ ኤግዛሚኔሽን ለኢትዮጵያ ኢንትራንስ ኤግዛሚኔሽን ተብሎ የሚሰጥም አለ። ስለዚህ የተለያዩ እንትኖች ስላሉ ፓኬጆች እዛ ውስጥ ገብታችሁ መማር ትችላላችሁ ማለት ነው። ስለተከታተላችሁን እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቴንኪው